በተመሳሳይ ኃጢአት ውስጥ ያላችሁ ንስሐ ትገባላችሁ፣ ድጋሚ እዛው ናችሁ። አሁንም ንስሐ ትገባላችሁ፣ ድጋሚ እዛው ናችሁ። ብዙ ኃጢአቶችን አታደርጉ። ነገር ግን የተወሰኑ ወይንም ስፔሲፊካሊ አንድ ኃጢአትን ግን ማስወገድ አቅቷችኋል። እንዲህ አይነት ሁኔታ ውስጥ ያላችሁ ሰዎች እየተፋለማችሁ ወይንም እየተዋጋችሁ ያላችሁት ከስሜታችሁ ጋር ብቻ አይደለም፣ ከአጋንንትም ጋር ጭምር ነው። አጋንንት ስላችሁ እዚህ ጋር በደንብ አድምጡ። አጋንንት ሙሉ ለሙሉ አንድ ሰው ሊቆጣጠር ይችላል፣ ወይንም ደግሞ የሆነ ባህሪያችንን ሊቆጣጠር ይችላል። ስለዚህ አሁን እያወራሁት ያለሁት የሆነ ማንነታችሁ የሆነ ባህሪያችሁን የተቆጣጠሩ ሰዎችን ነውና እንዲህ አይነት ሁኔታ ውስጥ ያላችሁ ሰዎች ይህንን ኃጢአት ማስወገድ የምትችሉት በጾም ጸሎት ነው። መጽሐፍ ቅዱስ ላይም ይናገራል። ማርቆስ 9 ላይ ሐዋርያቶች የሆነ አጋንንት የያዘውን ሰው አጋንንቱን ማውጣት በሚያቅታቸው ጊዜ ክርስቶስ መጥቶ አጋንንቱን ያስወጣዋልና ከዛ በኋላ ሐዋርያቶች ሄደው ለምንድነው ማስወጣት ያልቻለው ሲሉት እንዲህ አይነቱ በጸሎትና በጾም ነው የሚቻለው ብሎ ያለዚያ እንደማይቻል ይነግራቸዋልና በጾም ጸሎት ልታስወግዱ ትችላላችሁና ጾም ጸሎት ይኖራችሁ። በባለፈ ቪዲዮ በተመሳሳይ ኃጢአት ውስጥ ያላችሁ ሰዎችና ንስሐ እየገባችሁ ያንን ኃጢአት ማስወገድ ያቃታችሁ ከአጋንንት ጋር ፋይት እያደረጋችሁ ነው ብዬ አውርቼ ነበርና ያ ይብራራ ስላላችሁ ያንን ላብራራላችሁ። ልክ ባለፈው እንዳልኳችሁ አጋንንት ሙሉ ለሙሉ ሊቆጣጠር ይችላል አንድ ሰውን ወይንም ደግሞ የሆነ ባህሪን ለይቶ ሊቆጣጠር ይችላል ብያችኋለሁና አሁንም እያወራው ያለሁት የሆነ ባህሪ ወይንም ማንነታችሁን ለተቆጣጠረ ሰው ነው። ምን አይነት ልዩነት አላቸው መሰላችሁ? አጋንንት ሙሉ ለሙሉ የተቆጣጠረው ሰው ያ አጋንንቱ የሚያስደርገውን ነገር ያ ሰው አያውቀውም። የሆነን ባህሪን ብቻ ለይቶ ሲቆጣጠር ግን የምታደርጉትን ነገር ታውቁታላችሁ። እና ዛሬ 3 ነገሮችን አሳያችኋለሁ። አንደኛ ይህ መጽሐፍ ቅዱስ ላይ የእውነት አለው የሚለውን፣ ሁለተኛ የአጋንንት ምንነትን እናያለን፣ 3 ደግሞ ጾም ጸሎት የእውነት ከዚህ ነገር እንድንወጣ ይረዳናል የሚለውን ነገር እናያለን። በመጀመሪያ መጽሐፍ ቅዱስ ላይ እንመልከት። ማቴዎስ 17 ቁጥር 14 ላይ ወደ ሕዝቡም ሲደርሱ ይላል ደቀ መዛሙርቱና ክርስቶስ አንድ ሰው ወደ እርሱ ቀረበና ጌታዊ ልጄ ማርልኝ፣ በጨረቃ እየተነሳበት ክፉኛ ያሰቃየዋልና ብዙ ጊዜ በእሳት ብዙ ጊዜ በውሃ ይጥለዋል ይላል። እና እዚህ ጋር እንደተመለከትነው የአጋንንት የሚነሳበት በጨረቃ ነው እና ደግሞ ምን ያደርገዋል ይላል ብዙ ጊዜ በእሳት ብዙ ጊዜ በውሃ ይወድቃልና ይላል። እና አጋንንት ምን አለው መሰላችሁ? ፐርሰናሊቲ ያለው ወይንም ማንነት ያለው ነገር ነው። እያንዳንዱ አጋንንት የየራሱ ማንነት አለው። ስለዚህ እዚህኛው ሰው ላይ የገባው አጋንንት አንደኛ የሚነሳው በጨረቃ ነው እና ደግሞ ተደጋጋሚ አንድን ነገር እንደሚያስደርገው ያሳየናል። በተደጋጋሚ በምን ይጥለዋል? በእሳት ይጥለዋል። በተደጋጋሚ ደግሞ በምን ይጥለዋል? በውሃ ይጥለዋል። ስለዚህ አጋንንት ምን አለው? ማንነት አለው። ይህ ማንነት ስላችሁ በምሳሌ ላስረዳችሁ። አንድ ሰው የመጠጥ ሱስ ሊኖርበት ይችላል፣ ፖርኖግራፊ ሊሆን ይችላል፣ ማስተርቤሽን ሊሆን ይችላል። እነዚህ ኃጢአቶች ውስጥ የሚሳተፈው አጋንንት የራሱ ማንነት ያለው ነው፣ የተለያዩ ናቸው። ስለዚህ አንድ ሰው የመጠጥ ሱስን ላቁም ቢል የማይችልበት ምክንያት ምን አለ መሰላችሁ? የእሱ ፍላጎት ብቻ አይደለም እዛ ጋ ያለው፣ የአጋንንቱን ፍላጎት አለ። ስለዚህ ያ ሰው አቁም ያለው ብሎ ንስሐ ገብቶ እንኳን ቢተወው አጋንንቱ ምን ማድረግ አይፈልግም? ማቆም አይፈልግም። ስለዚህ ያንን ሰው ምን ያደርገዋል? ይስበዋል ማለት ነው። ስለዚህ የእናንተ ፍላጎት ብቻ አይደለም ያለው፣ የአጋንንቱን ፍላጎት አለ። እና ሐዋርያቶች ከዚህ በኋላ ወደ ክርስቶስ መጥተው ይህን አጋንንት እኛ ለምንድን ነው ማውጣት ያልቻልነው ብለው ሲጠይቁት ክርስቶስ ምንድን ነው ያለው? እምነት ጎሏችኋል አለ አይደለ? እዚች ጋር ብዙ ግራ የተጋቡ ልጆች ስላሉ ነውና እምነት ጎሏችኋል፣ ግን ይህ በምንድን ነው የሚሆነው ነው ያለው። በእምነት ብቻ አይሆንም። ምን ያስፈልጋል? ጾም ጸሎት ያስፈልጋል ነው የሚለው። ቁጥር 19 እስከ 21 ባለው ድረስ ነው ይሄንን ክፍልና እዩት ሄዳችሁ። እና የክርስቶስ ያለበት ምክንያት ምንድን ነው? እምነት ብቻውን ምን አያደርግም? አጋንንትን ሊያወጣ አይችልም። ምን ያስፈልጋል? ጾም ጸሎት የግድ ነው ነው ያለው። ስለዚህ ጾም ጸሎት ምን ማለት ነው? ጾም ጸሎት ምን ማለት እንደሆነ ልንገራችሁ። ጾም የሚባለው ነገር ምንም ሌላ ትርጉም የለውም። ምን አለማድረግ ነው? ምግብ አለመብላት ነው ጾም ብቻውን አይደለ? ምግብ ሰው ደግሞ ምግብ ካልበላ ምንድነው የሚሆነው? ስጋው ምን ያደርጋል? ይሞታል። ነፍሱ ሊሞት አይችልም፣ ስጋው ነው የሚሞተው። ስለዚህ አንድ ሰው ጾም ጸሎት ሲያደርግ ምን እያደረገ ነው?
ስጋውን ገድሎ በመንፈስ ነው የምላችሁ፣ ስጋው ሞቶ የእርሱ መንፈስና የእግዚአብሔር መንፈስ ምን ያደርጋል? ይገናኛል በጾም ጸሎት ውስጥ ማለት። ስለዚህ ዲስትራክሽን ወይም ደግሞ ምን የሚያደርግ በመንፈስ ቅዱስና በዛ ሰው መንፈስ፣ በሰው መንፈስ ወይም ደግሞ የሰው መንፈስ ነፍስ ነው የሚባለው። በዚህ ሁለቱ መካከል ምን አይኖርም? የሚከለክል ነገር እንዳይኖር ነው የሚያደርገው። ምን? ጾም ጸሎት። መጽሐፍ ቅዱስ ላይ አንድ ክፍል ላንብብላችሁ። ገላትያ 5:17 ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነርሱ እርስ በርሳቸው ይቀዋወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ይላል። ስለዚህ ከጾም ጸሎት ውጭ ያለ ጸሎት ስታደርጉ ስጋችሁ ምን ያደርጋችኋል? ይፈታተናችኋል። ጾም ጸሎት ስታደርጉ ግን የሚፈታተን የስጋ ምን የለም? ኃይል የለም ማለት ነው። ጾም ጸሎት በጣም ኃይል አለውና በጾም ጸሎት የማናሸንፈው ነገር የለም።